አልገባሽም ምን ያህል እንደቀለለኝ። ለክርስቲያን የማይገባ ልብስ የለበሱ ሰዎች በጣም ብዙ ትምህርት እኔም ተምሬያለሁ። አልባት ይሄ ከትውፊትም ከሥርዓተ ቤተክርስቲያንም የወጣ ነው ብዬ አምናለሁ። ስንቶቻችንን ግን ስለ ቄደር በቂ ዕውቀት በቂ መረጃ ያለን? ሰላም እንደምን አላችሁ ውድ የምግባር ቲዩብ ቤተሰቦቻችን? እግዚአብሔር ይመስገን እኛ በጣም ደህና ነን አለን በቸርነቱ። ዛሬ ብቻዬን የመጣሁት እህቴ የለችም፣ ከውጭ የመጣች አንድ ጓደኛ አለችኝና ንስሐ መግባት ፈልጋ የኔ ንስሐ አባት ጋር ነበር የወሰድኳት። ንስሐን ጨርሳ ዛሬ ቄደር የምትጠመቅበት ቀን ነውና ምን አሰብኩኝ፣ አብሬያት ሂጄ አባቴን ቄደር ምን ማለት እንደሆነ፣ ቄደር ለምን እንደሚያስፈልግ፣ ቄደርና ንስሐ ያላቸው ግንኙነት ምንድነው የሚለውን በሰፊው አብራርተን ለእናንተ ለውድ ተከታታዮቻችን እንዲነግሩን እንግዲህ አደርጋለሁ። አብረን ወደ አባታችን ጋር እንሂድ። እንኳን ደስ አለሽ እህታችን። እንኳን አብሮ ደስ አለኝ። በቃ አልገባሽም ምን ያህል እንደቀለለኝ። እግዚአብሔርን ከላይ ላይ ነው ነገር ቅልል ያለኝና ክብር ለመድኃኒዓለም እግዚአብሔር ይመስገን። እግዚአብሔር ስልን አመሰግናለሁ። ቄደር ምንነት እንግዲህ ቄደር ማለት በኃጢአት የወደቁ ሰዎች፣ ከእግዚአብሔር የተለዩ ሰዎች በታዘዘው መሰረት በቅዱስ ጴጥሮስ እግዚአብሔር አምላካችን በሚያርግ ሰዓት ለቅዱስ ጴጥሮስ ኦ ጴጥሮስ ንሳ ዘንተ ማይቀበ፣ ይህ ቅዱስ ጴጥሮስ ወይ ንሳ፣ ይህን ሰዎች በበደሉ ጊዜ በረከሱ ጊዜ ሀኔ በተለዩ ጊዜ ኃጢአት በሰሩ ጊዜ እኔን ሳይሆን ዲያብሎስን እሺ ባሉ ጊዜ እንግዲህ መጽሐፍ እግዚአብሔርን እሺ በሉት ወደ እናንተም ይቀርባል፣ ሰይጣንን እምቢ በሉት ከእናንተም ይርቃል በሚለው መሰረት ቄደር ማለት እንግዲህ ቅዱስ ጴጥሮስ እንደተናገረው እንግዲህ ሰዎች ሰንበትን የሻሩ ትንሳኤን ዕለተ ትንሳኤን የማያከብሩ እንደዚሁ በተለያየ ቦታ የበደሉ በተለያየ ሁኔታ በተለያየ አጋጣሚ ከእግዚአብሔር የሚያስለይ ነገር የሰሩ ሰዎች የሚጠቀሙበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ቄደር ለማንና ለነማን ያስፈልጋል፣ ለምንስ ያስፈልጋል የሚለው እንግዲህ ቅድም እንደተናገርኩት መግቢያዬ ላይ የመጀመሪያው ዕለተ ትንሳኤን የሚሽሩ ሰዎች፣ ሰንበትን ማለት ነው፣ ሰንበትን የማያከብሩ ሰዎች፣ ሃይማኖታቸውን የቀየሩ ሰዎች፣ ነፍስ ያጠፉ ሰዎች፣ እንደዚህ ጽንስ ያስወረዱ ሰዎች፣ ሰውን የተሳደቡ ሰዎች፣ ለክርስቲያን የማይገባ ንግግር የተናገሩ ሰዎች፣ ለክርስቲያን የማይገባ ልብስ የለበሱ ሰዎች። አሁን የእግዚአብሔር ቤተሰቦች ይህን ስል ልብስ ደግሞ የኃጢአትና የጽድቅ መገለጫ እንዴት ሊሆን ይችላል? ልብስ ሊያጸድቅም ሊያስኮንንም ይችላል ወይ የሚለው ጥያቄ ሊነሳ እንደሚችል አምናለሁ። ልብስ የማንነታችን መገለጫ ስለሆነ አንዲት ሴት የሙስሊም ቲጃብ ብትለብስ ወይም የኛ እምነት ያልሆነውን ልብስ ብትለብስ ማንነቷን የሚያሳየው ምን እምነት እንደምትከተል በልብሷ ይታወቃል ማለት ነው። አንድ ሰው ካህን ሆኖ እሻሽ ጠምጥሞ መስቀል ሲይዝ ማንነቱን ያሳየዋል ማለት ነው። እንግዲህ ውስጡ ስራው፣ አገልግሎቱ፣ የትምህርት ዝግጅቱ እንዳለ ሆኖ ግን ያ ትምህርት ዝግጅቱና ልብሱ፣ ትምህርት ዝግጅቱና ዕውቀቱ ምናምን ቀረብ ብሎ የሚታይ ሲሆን በርቀት የሚታየው ግን በልብሱ አንድ ሰው የማን አገልጋይ እንደሆነ ይታወቃልና ልብስ የማንነት መገለጫ ስለሆነ ስለዚህ ለክርስቲያን የማይገባውን ልብስ የለበሱ ለክርስቲያን የማይገባው ንግግር የተናገሩ ለምሳሌ ቃለ ጽርፈትን ስድብን የመሰለ ሐሜት
የመሰለ መጥፎ ነገርን የመሰለ ስድብ እንግዲህ ሰዎችን ከሚረክሱበት ሰዎችን ከእግዚአብሔር የሚለዩበት መንገዶች አንደኛው ስድብ ስለሆነ ማለት ነው። ስለዚህ ስድብ የተሳደበ መጥፎ ስድብ የተሳደበ ለክርስቲያን የማይገባው ምግብ የተመገበ ጽንስ ያስወረደ ነፍስ ያጠፋ በሐሰት የማለ እንደዚሁ ባልንጀራውን ጾም የሻረ ስለዚህ ሃይማኖቱን የካደ አንደኛው ነው የመጨረሻው ሃይማኖቱን የቀየረ በአንድም በሌላም መንገድ ማለት እነዚህ ይሄ መጽሐፈ ቄደር ተደግሞ የበለጠ ከኃጢአታቸው እንዲነጹ ቀኖናቸውን ከጨረሱ በኋላ መጽሐፈ ቄደር ተደግሞ ይሰናበታሉ ማለት ነው። አሁን ቀኖናቸውን የጨረሳሉልኝ ቄደር ጥምቀት አንድ ሰው ዝም ብሎ መጥቶ መጠመቅ ነው የሚችለው ወይስ ከንስሐ ገብቶ ንስሐውን ከጨረሰ በኋላ ነው? እግዚአብሔር ይስጥልኝ። አመሰግናለሁ። የቄደር ጥምቀት እንግዲህ አንዳንዴ ከተነሳ አይቀር በአንዳንድ ቦታዎች ዛሬ የቄደር ቀን አለ ዛሬ የቅባ ቅዱስ ቀን አለ ብለው ያለምንም ቅድመ ሁኔታ በመሰባሰብ ዝም ብለው ሄደው በጅምላ የመጠመቅ ስርዓት ዝም ብሎ አንዳንድ ነገር በልምድ የመጓዝ ነገር እንመለከታለን ማለት ነው። እንደ ስርዓተ ቤተክርስቲያን ከሆነ ቄደር የሚጠመቁ ሰዎች የቄደሩ የሚያዘው ከሀ እስከ ፈ ራሱ የሚያዘው ትእዛዝ አለ። ያ ቃለ እግዚአብሔር ተደግሞ ተደርሶ የተለያዩ የወንጌል ክፍሎች አሉ፣ የተለያዩ የሥርዓተ ቅዳሴ ክፍሎች አሉ፣ የተለያዩ የሐዋርያት መልእክታት አሉበት። በዛ ውስጥ ያ ሁሉ ተነቦ ከትእዛዝ እስከ መጨረሻው መጀመሪያው ትእዛዝ እስከ መጨረሻው ትእዛዝ ከተነበበና ከተጸለየ በኋላ የሚደረግ ክንውን እንጂ ዝም ብሎ በልምድ የሚደረግ ዛሬ እንደዚህ አይነት ገዳም የቄደር ፕሮግራም አለ፣ እንደዚህ አይነት ቤተክርስቲያን የቄደር ፕሮግራም አለ፣ የቅባ ቅዱስ ፕሮግራም አለ እየተባለ እንደሚደረገው ምናልባት ይህ ከትውፊትም ከስርዓተ ቤተክርስቲያንም የወጣ ነው ብዬ አምናለሁ እንጂ ይሄ አሁን የሚደረገው ትክክለኛው ቄደር ግን ንስሐ የሚገባው ሰው ማለት ነው በነሳዩ አማካኝነት ቀኖናውን ከጨረሰ በኋላ ካህኑ ጋር መጥቶ ቀኖናዬን አባቴ ቀኖናዬን ጨርሻለሁ ብሎ በተናገረ በኋላ ይሄ የማሰናበቻ አጠቃላይ ሕጽበት ማለት ነው። እንግዲህ እግዚአብሔር አምላካችን የሾመልን ትልቁ እረኛችን ቅዱስ ዮሐንስ እንግዲህ በማቴዎስ ወንጌል በምዕራፍ 3 ላይ ምንድነው እናንተ እነሆ እየተጠመቃችሁ ኃጢአታችሁን እየተናዘዛችሁ እና የኃጢአታችሁን ስርየት እያገኛችሁ እየተጠመቃችሁ ሄዱ እያለ እንግዲህ እናንተ ቀራጮችን በዛ ሰዓት ቀራጮችን ትንሣኤ ሙታን የሚሉ ሰዱቃውያንም እየመጡ ኃጢአታቸውን እየተናዘዙ ይጠመቁ ነበር። በዚህ ሰዓት እንግዲህ እናንተ የፉኝት ልጆች ከሚመጣው ሰዓት ትድኑ ዘንድ ከሚመጣው ቅጣት ትድኑ ዘንድ ማን ነገራችሁ እያለ ኃጢአታቸውን እየተናዘዙ የንስሐ ጥምቀትን እንዲጠመቁ ቅዱስ ዮሐንስ በዛ ሰዓት ያጠምቃቸው ነበር ማለት ነው። እግዚአብሔር ይስጥልኝ። ለዚህ እንግዲህ ዋነኛውና ትልቁ ነገር ምንድነው? እግዚአብሔር አምላካችን ቅዱስ ጴጥሮስ ወደ እግዚአብሔር አምላካችን ቀረብ ብሎ ምንድነው ያለው? አንድ ጥያቄ ጠይቆታል። የእግዚአብሔር ቤተሰቦች ቅዱስ ጴጥሮስ እግዚአብሔርን ወንድሜ ቢበድለኝ ስንት ጊዜ ይቅርታ ላደርግለት? 7 ጊዜ ይቅርታ ላደርግለት ብሎ በጠየቀው ጊዜ እንግዲህ ምንድነው ያለው? እግዚአብሔር አምላካችን መሐሪው አምላካችን ይቅር ባይ አምላካችን ምንድነው ያለው? አይ እስከ 7 ጊዜ አልልህም እስከ 7 ጊዜ 70 ነው እንጂ ብሎታል። የእግዚአብሔር ቤተሰቦች እንደሚታወቀው 7 ሲባዛ በ70 ደግሞ የሚያመጣው ቁጥር ምንድነው? 490 ጊዜ 490 ቁጥርን ይሰጠናል። ስለዚህ ቄደር ተደጋግሞ ሰዎች እንደበደሉ ካወቁ እንደበደሉ ራሳቸውን ከጠየቁ እንደበደሉ ጸጸተኛ ሆነው በድያለሁ ብለው ራሳቸው ካመኑበት ቄደር በተደጋጋሚ መጠመቅ ይቻላል። ግን ተደጋጋሚ ጊዜ ቄደር እጠመቃለሁ ብሎ ኃጢአት መስራት ግን አይቻልም ነው እንግዲህ እውነት ነው። እሺ የቄደር ጸሎቱ ከመጽሐፍ ቅዱስ ነው ወይስ ራሱን የቻለ ሌላ መጽሐፍ ነው? ቅድምም ስትጸልዩ ነበር። ያው ጸሎቱ ምንድነው? በጣም አመሰግናለሁ። ጸሎቱ ማለት እንግዲህ ከመጽሐፍ ቅዱስ ከወንጌል ከአራቱ ወንጌላት የተወጣጣ ከሥርዓተ ቤተክርስቲያን የተወጣጣ ከ14ቱ ከቅዱስ ጳውሎስ መልእክታት የተወጣጣ ከቅዱስ ጴጥሮስ መልእክታት ከተለያዩ መልእክታት ከወንጌላት ከአርባዕቱ ወንጌላት ከቅዳሴ ሥርዓተ ቅዳሴ የተወጣጣ በመሆኑ
ከመጽሐፍ ቅዱስ ውጪ ሌላ ነገር የለም። ግዝ ነው። ለሁሉም ቢቻል ኖሮ በጣም የሚመስጥ በጣም ደስ የሚል ነው ማለት ነው። እንግዲህ የነቢያት የሐዋርያት መልእክታት እየደረሱ በዚህ ልክ እንግዲህ የእግዚአብሔር ሕቡ ስሞች እኛም ማናውቃቸው ሕቡ የሆኑ ስሞች በዕብራይስጥ ቋንቋ የተጻፉ የተለያዩ ስሞች እነሱ ሁሉ እየተደገሙ ነው። ይቅር በለው፣ ይቅር በላት፣ ወንድ ከሆነ ይቅር በለው፣ በደሉን ኃጢአቱን አታስብበት፣ አንተ ማቴ የራቀ ምሕረት የበዛ አምላክ ነህና ይቅር በለው እየተባለ ነው። እንግዲህ ሰው ሁሉ የማይበድል እንጨት ሁሉ የማይጤስ የለምና ኃጢአት ሰርቻለሁ ረክሻለሁ ብሎ በጠየቀ ራሱን አምኖ በመጣ ጊዜ እንግዲህ ሥርዓት መጽሐፍ እየተነበበ የቅዱሳት መጻሕፍት እየተነበቡ ይህ ሥርዓተ ቄደር ይፈጸማል ማለት ነው። የአራቱ ወንጌላዊ ነው የሚለው የአራቱ ወንጌላውያን ትእዛዝ አለ። የቅዱስ ጴጥሮስ ማለት የቅዱስ ማቴዎስ ወንጌል አለ፣ የቅዱስ ማርቆስ ወንጌል አለ። መዝሙረ ዳዊትማ 99% መዝሙረ ዳዊት ነው። 99 ዳዊት መዝሙረ ዳዊት እንግዲህ እንግዲህ 150 ነው መዝሙረ ዳዊት። ከ150 ግን ንስሐ ለሚገባ ሰው ከኃጢአት ለወደቀ ሰው የሚገባው ነገር ሁሉ ምስጢራቱ እዛ ጋር የሚገናኙት ነገሮች ሁሉ በሙሉ እዛ ተካተዋል ማለት ነው። 99% መዝሙረ ዳዊት ነው። 10% ደግሞ አራት ወንጌላውያን የቅዱሳን የሐዋርያት መልእክታት የነቢያት ትእዛዛት ሁሉ በሙሉ ተካተዋል ማለት ነው። እሺ አባታችን በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እኔ ራሱ በጣም ብዙ ነገር ነው ያወቅኩት ስለ ቄደር። ቅድም እንዳሉት ነው እንዲሁ በደፈናው አንድ ቤተክርስቲያን ላይ የህብረት ቄደር ጥምቀት አለ ተብሎ ሰው ግር ብሎ ይሄዳል። ግን እሱ ልክ እንዳልሆነ አንድ ሰው ንስሐ ገብቶ ንስሐውን ሲጨርስ ከንስሐ አባቱ ጋር ተመካክሮ የሚደረግ ስርዓት ነው። ይሄ መጸጸት የሚያስፈልገው ነውና ንስሐ ማለት ነው በቃ ቄደርም ጥምቀት ማለት ነውና እንግዲህ በጣም ብዙ ትምህርት እኔም ተምሬያለሁ። ተመልካቾቼም ብዙ ዕውቀት እንዳገኛችሁ እንግዲህ በሙሉ እምነት ነኝ። አንድ ጠይቅላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ አሳውቁን። ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን። አባት ያመሰግናል።